ሰላም እንዴት ናችሁ? እንኳን ወደ ቻናላችን በደህና መጡ። ዛሬ የምንነጋገርበት ጉዳይ እንግዲህ አሁን ላይ እየጨመረ ያለው የሀገር ውስጥ ሴራሚክ ስንት እንደሆነና ሴራሚክ ለመግዛት ስናስብ አንድ ላይ መግዛት ያለብን ምን እንደሆነ በዚህ ቪዲዮ እናያለን። በመጨረሻም ደግሞ ወጫችሁን የምትቆጡበት ወይም የምትቀንሱበት ዋና ዋና ነጥቦችን እነግራችኋለሁ። እስከ መጨረሻ ከኛ ጋር ሁኑ፣ በብዙ ታተርፉበታላችሁ። ቪዲዮውን ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። ከወደዳችሁት እንዲሁ ደግሞ ሼር በማድረግ ለጓደኞቻችሁ ያጋሩ። አሁን ወደ ዋናው ጉዳያችን ስንገባ የሀገር ውስጥ ሴራሚክ በሚገርም ሁኔታ ከሳምንት በፊት የዋጋ ጭማሪ አድርጓል። ዛሬ የምነግራችሁ አሁን እየተሸጠ ያለበትን ሁኔታ ነው። ያ ማለት 60 በ60 ያለው ሳይዝ 60 በ60 የሀገር ውስጥ ሴራሚክ ከ2400 እስከ 2600 ነው ያለው። የሀገር ውስጥ ሴራሚክ 60 በ60 እዚህ ላይ ምን አለ? ፖሊሽድ እና ሻካራው የሚል ሁለት አይነት አለ። እሱ የዋጋ ልዩነትም የተወሰነ አላቸው። የኳሊቲም የውበትም እንደዚሁ ልዩነት አለው። እሱን እንደየምርጫችሁ ማድረግ ትችላላችሁ። ሌላው 30 በ30 የሀገር ውስጥ ሴራሚክ 1600 እስከ 1750 ብር ድረስ እየተሸጠ ነው። 30 በ60 የግድግዳ ሴራሚክ ይህ ማለት ለመታጠቢያ ቤት ወይም ለኪችን የምንጠቀመው ማለት ነው። ከ2050 ብር እስከ 2150 ብር እየተሸጠ ይገኛል። ዘኮሎ የሀገር ውስጥ ከ370 እስከ 400 የሀገር ውጭ ማለት ይቅርታ፣ ዘኮሎ የሀገር ውጭ ከ370 እስከ 420 ብር እየተሸጠ ይገኛል ማለት ነው። ሌላው የሀገር ውስጡን ደግሞ ከፈለጋችሁ እስከ 200 ድረስ ታገኛላችሁ ማለት ነው። አሸዋ ትንሽ ተወዷል። አሁን ባለው ሁኔታ አሸዋ በጣም ውድ ነው። አሸዋ በሜትር ኪዩብ ቆንጆ አሸዋ እስከ 8000 ድረስ እየተሸጠ ይገኛል በሜትር ኪዩብ ማለት ነው። ትንሽ ደግሞ ከዛ መለስ ያለ መካከለኛ 6000 ብር 5500 እየተሸጠ ይገኛል። ይህንን እንግዲህ በሚቀርባችሁ ቦታና እንደ አያሸዋው ቼክ ማድረግ ትችላላችሁ። ሲሚንቶ አሁን ባለው ሁኔታ በጣም ጨምሯል። ዳንጎቴ ከ2400 በላይ ነው። 2400 2450 እየተሸጠ ይገኛል። ሌሎችም ከ2200 ጀምሮ እየተሸጡ ነው። አዴሲቭ ከ750 ብር ጀምሮ ይሸጣል። ከዚህ ጋር የተያዘ እንግዲህ ሴራሚክ ስንሰራ አንድ የምንጠቀማት ነገር አለች። ፕሮፋይል ጠርዝ ላይ ለእይታም ለአደጋም የሚቀንስ ነገር ስለሆነ ያችን ፕሮፋይል በአሉሚኒየም በፕላስቲክም ፕሮፋይል አለች። አንግል ላይ የምንጠቀማት በጣም ውበት ትጨምራለች። እሷ ከ1200 ጀምሮ እስከ 1500 ድረስ ነው የምትሸጠው። እንግዲህ ያለው ሴራሚክ ለመስራት ስታስቡ ያለው ዋጋ ይሄን ይመስላል። ከላይ እንደጠቀስኩላችሁ ሴራሚክ ለማሰራት ስናስብ የሚያስፈልጉ ነገሮች አሉ። ይህንም ነግራችሁ ለምንድን ነው? አንደኛ አንድ ላይ መግዛት ጥቅም ስላለው ነው። ጥቅሞቹን በኋላ አነሳቸዋለሁኝ። ስለዚህ የመጀመሪያው ሴራሚክ ነው። ሴራሚክ ያስፈልጋቸዋል። ለምሳሌ በየክላሱ በትክክል ልኬት ተወስዶ ስንት ካሬ እንደሆነ ሴራሚክ ያስፈልጋቸዋል። ዘኮሎ ማለት ዙሪያውን የሚደረገው ስካርቲንጉ ነው። እሱ ዘኮሎ ያስፈልጋቸዋል። ሲሚንቶ ያስፈልጋል። አሸዋ ያስፈልጋል። አደሲቭ እንደዚሁ ያስፈልጋል። ፕሮፋይሏ ቅድም ያልኳችሁ ፕሮፋይሏ ይቺ አንግል ላይ የምንጠቀማት ፕሮፋይል ታስፈልጋለች። መብራት ሬዲ መሆን አለበት። ምክንያቱም ሴራሚክ አብዛኛውን እየተቆረጠ ስለሆነ የሚሰራው ሴራሚክ ያስፈልጋቸዋል። ውሃ ሬዲ መሆን አለበት። ግራናይት ዶርሲል ወይም ዊንዶው ሲል ያስፈልጋል። ዊንዶው ሲል እንደ ፍላጎታችሁ ወይም ቀድሞ ተሰርቶ ሊሆን ይችላል ያስፈልጋቸዋል። ግራናይት የዶርሲል ግን አብዛኛውን የመሬት ሴራሚክ በሚሰራበት ጊዜ ነው ዶርሲል የሚሰራው። በተለይ ባኞ ቤት እና ኪችን በር ላይ ያስፈልጋል። ስለዚህ ግራናይት ያስፈልጋል ማለት ነው። እነዚህን እንግዲህ የዘረዘርኩላችሁን የሚያስፈልጓችሁ አንድ ላይ መግዛት ብዙ ጥቅም አለው። የመጀመሪያው አንድ ላይ በጠቅላላ አንድ ላይ ስትገዙ የዋጋ ቅናሽ የማግኘት እድላችሁ ሰፊ ነው። ምክንያቱም ሻጩ ከብዛት የተወሰነ አስተያየት ያደርግላችኋል ማለት ነው። ሁለተኛ ለትራንስፖርት አንድ ጊዜ ሲጫን የተወሰነ ዋጋ ማሻሻያ ያለው። ለምሳሌ ሴራሚኩን ለብቻ ዘኮሎውን ለብቻ ሴራሚክ ለብቻ የመሬቱን ሴራሚክ ለብዬ ብቻ ከተለያየ ቦታ ሲጫን የትራንስፖርት ወጫችሁ እየጨመረ ይሄዳል። ይህን ታሳቢ ማድረግ በአንድ ጊዜ የሚያስፈልጋችሁን ልኬት እያንዳንዱን ወተር ፕሩፍ ሳይቀር አሁን እንደውም ቅድም ላይ የረሳሁት ምን አለ? ወተር ፕሩፍ አለ። በተለይ ቤታችሁ ፎቅ ላይ ከሆነ ወተር ፕሩፍ ግዴታ ያስፈልጋል። ፊለር ያስፈልጋል ጆይንቶችን ለመሙላት
እነሱ የሚያስፈልጉ ነገሮች ናቸው። እና ሁለተኛ ለትራንስፖርት አንድ ጊዜ ሲጫን የተሻለ ነው። ሶስተኛው ነገር ዋናው ምንድነው? ለጫኝ አውራጅ የተሻለ ነው። ጫኝ አውራጅ አንድ ጊዜ ሲሄድና በየጊዜው እየተቆራረጠ ሲሄድ የተለያየ ነው። ስለዚህ የጫኝ አውራጅም ይቀንስላችኋል ማለት ነው። አንድ ጊዜ ከአንድ ቦታ መግዛት የተሻለ ነው። እንግዲህ ሌላው ቲፖቹ ምንድን ናቸው? በመጨረሻ የምነግራችሁ የመጀመሪያው ነገር 3-4 ቦታ ዋጋውን በማነጻጸር ይኖርባችኋል። ዋጋ ቼክ ማድረግ ክሮስ ቼክ ማድረግ ያስፈልጋቸዋል። ያ ማለት የውበቱን የሴራሚኩን ውበት እና የጥራቱን እንደዚሁ ዙራችሁ ማነጻጸር ይኖርባችኋል። የዋጋ ልዩነት የ50 ብር ወይም የ100 ብር ልዩነት ማለት የ100 ካሬ ላይ የ10 ሺህ ብር ልዩነት ማለት ነው። ካሬው በበዛ ቁጥር እንደዚሁ ብሩ ይበዛል። ስለዚህ በትንሹ 100 ካሬ የምትገዙ ከሆነ የ100 ብር ቫሪዬሽን ቢኖረው 10 ሺህ ብር ማለት ነው። ከሻጩ ላይ ምንም ችግር የለም። ሻጩ የተከራየው ቤት ላይ ተመስርቶ የሚከፍለው ግብር አለ፣ የትራንስፖርት አለው፣ ያስገባበት ጊዜ አለው። ያንን መሰረት አድርጎ በሚያዋጣበት ነው የሚሸጠው። ስለዚህ ምንም ሻጩ ላይ ምንም የሚያገናኛችሁ ወይም እሱ ላይ ኮምፕሌን የሚያደርግ ነገር የለም። እናንተ ምንድነው ማድረግ ያለባችሁ? ይሄንን ዙሮ ማነጻጸር። በተለይ ደግሞ ከምትሰሩበት ቦታ ቅርብ መሆን አለበት። ለትራንስፖርትም ሲያንሳችሁ ቶሎ ለመጨመር፣ ብዙ ከተረፋችሁ ደግሞ ምናልባት አንዳንድ ጊዜ ዌስቴጁ በዛ ብሎ ሲያንሳችሁ ወይም ብዙ ዌስቴጅ ሳትጠቀሙ ቀርታችሁ ቢተርፍባችሁ ለመመለስ እንዲመቻችሁ እዛው አካባቢ ቀረብ ያለ ቢሆን የተሻለ ነው። ስለዚህ ዋጋ 3-4 ቦታ ማነጻጸር ያስፈልጋል ማለት ነው። ሁለተኛው ነገር ጥራቱን ቼክ አድርገው። ጥራቱ የተለያየ አሁን ለምሳሌ ተመሳሳይ ከለር ያለው ተመሳሳይ ሳይዝ ያለው ምርት ሆኖ ግን ኳሊቲው ይለያያል። ይሄ ከፋብሪካ ሲወጣ ቀጥታ የሚረከቡበት ኳሊቲ የተለያየ ስለሚሆን ኳሊቲውን በደንብ ቼክ አድርጉ። ሌላኛው ደግሞ ምንድነው? የመጫኛ የማድረጊያ ወጪዎችን በትክክል ሂሳብ መስራት አለባቸው። አንዳንድ ጊዜ ሴራሚክ ሲባል ሴራሚኩን ብቻ ነው የምታስቡት። አሸዋ አይታሰብም፣ ጫኝ አውራጅ አይታሰብም፣ ትራንስፖርት አይታሰብም። እዛ ጋር የወተር ፕሩፍ የዘኮሎ እነዚህ የተለያዩ ወጪዎችን አታስቧቸውም። እና እነዚህ በሙሉ ከሴራሚክ ጋር አብረው የሚያያዙ ወጪዎች ናቸው። ስለዚህ ተጨማሪ ወጪዎችን እንደ ትራንስፖርት፣ ጫኝ አውራጅ ያሉ ወጪዎችን ማሰብ ይኖርባችኋል ማለት ነው። ሌላው ከ5 እስከ 10% የሚሆኑ ተጨማሪ ሴራሚክ መግዛት ይኖርባችኋል። ዌስቴጅ ማለት ነው። ይህ ማለት ሊሰበር ይችላል። ሲቀጥል ደግሞ እንደ ቤቱ አቀማመጥና እንደ ቤቱ ስኳድራ ዌስቴጆች ሊበዙ ይችላሉ። 5% ጭማሪ አድርጋችሁ ብትገዙ የተሻለ ነው። ወይም ለዛ የሚሆን ገንዘብ ታሳቢ አድርጋችሁ ማስቀመጥና መያዝ ይኖርባችኋል ማለት ነው። ሌላ የመጨረሻው 5ኛው ማለት ነው ከአንድ ቦታ መግዛትና አንድ ጊዜ መጫን ጥሩ ነው። ይሄንን ቅድምም ነግሬያችኋለሁ። ከአንድ ቦታ መግዛት በጣም ጥሩ ጥቅም አለው። ይህን ይመስላል እንግዲህ እስካሁን ከኛ ጋር ስለቆያችሁ ከልብ አመሰግናለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁት ለወዳጆቹ ያጋሩ። እንዲሁም ሰብስክራይብ እና ላይክ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ። ሀሳብ አስተያየት ካላችሁ በኮሜንት ላይ ያስቀምጡልን። በቀጣይ ደግሞ በምን ጉዳይ ላይ ቪዲዮ እንዲሰራላችሁ የምትፈልጉትን ኮሜንት ላይ ያስቀምጡልኝ። አመሰግናለሁ። መልካም ጊዜ